ሰላም የሊማንቴክ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው የሚጠቅማችሁን ወሳኝ ነገር ይዤላችሁ መጥቻለሁ። በዛሬ ቪዲዮ የምንመለከተው ክሪፕቶ ትሬዲንግ የሚለውን ቃል ስንሰማ ክሪፕቶ ላይ የተለያዩ የትሬዲንግ አይነቶች እናገኛለን። ከነዚህ ማድ ፒቱፒ ትሬዲንግ፣ ኮፒ ትሬዲንግ፣ ፊቸርስ ትሬዲንግ እና ስፖት ትሬዲንግ በዋነኝነት ይጠቀሳሉ እና በዛሬ ቪዲዮ እነዚህ አራት የትሬዲንግ አይነቶች ምን እንደሆኑ አጥር አድርጌ ግልጽ አድርጌ ነገራችሁ። ከዛ እናንተ የተመቻችሁን የትሬዲንግ አይነት መርጣችሁ እሱ ላይ በደንብ በመስራት አሪፎን ኢንካሞችን ማግኘት ትችላላችሁ። ዛሬ ማሳያችሁ ነገር በጣም ስለሚጠቅማችሁ ሳታሳልፉ እስከ መጨረሻው ድረስ ተከታተሉ። የሚጠበቀው አንድ ነገር ነው። ይህን ቪዲዮ ሁላችሁም ላይክ አድርጋችሁ መጀመር ላይክ ስታደርጉ ዩቲዩብ ቪዲዮ ለብሶ ሼር ስለሚያደርገው ብዙ ሰው ስለሚጠቀም ላይክ ማድረግ እንዳረሱ፣ ሰብስክራይብ በማድረግም ጠቃሚ ቲፖችን በየጊዜው ማግኘት ትችላላችሁ። አሁን ቀስታ ወደ ፕሮግራሙ እናልፋለን። በመጀመሪያ የምናየው ፒቱፒ ትሬዲንግ ነው። ፒቱፒ ትሬዲንግ ማለት ዶላሮችን የምንገዛበትና የምንሸጥበት አንዱ የትሬዲንግ አይነት ነው እና ዶላር ዝቅ በሚልበት ጊዜ ትገዙና ከዛ ከፍ በሚልበት ጊዜ ደግሞ እየሸጣችሁ ፕሮፊት የምታገኙበት አንዱ የትሬዲንግ አይነት ነው። ፒቱፒ ሲባል አዲስ እንደማይሆኑባችሁ እርግጠኛ ነኝ። ምክንያቱም አብዛኞቻችሁ እቃዎችን ኦርደር ለማድረግ ዶላሮችን መገዙት ባይናንስ፣ ባይቢት ወይም ደግሞ ቢትጌትን ተጠቅማችሁ ፒቱፒን ተጠቅማችሁ ነው መገዙት። እንዴት አድርጋችሁ ነው እዚህ ላይ መስራት የምትችሉት የሚለውን ነገር አጥር አድርጌ ስገልጽላችሁ ሆናችሁ ለመመዝገብ ወይም ደግሞ ሻጭ ሆናችሁ ለመመዝገብ መሙላት የሚጠበቅባችሁ ፎርም አለ። ያንን ፎርም ከሞላችሁ በኋላ አካውንታችሁ ላይ በቂ ዶላር ከሆነ ከተመዘገባችሁና እነሱ አክሰፕት ካደረጋችሁ በኋላ ምንድነው የምታደርጉት? ዶላር በሚወርድበት ጊዜ ትገዙና ከፍ ሲል ደግሞ ትሸጣላችሁ ማለት ነው። ልክ እንደዚህ ያደረጋችሁ መስራት ትችላላችሁ። ስለ ፒቱፒ ትሬድ በደንብ የተብራራ ሙሉ ቱቶሪያል ከፈለጋችሁ ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱን መመልከት ትችላላችሁ። እና ፒቱፒ ትሬድ የምናደርግባቸው ኤክስቼንጆች ጥቂቶች ናቸው። አንደኛው ባይናንስ ነው፣ ሁለተኛው ባይቢት፣ ሶስተኛው ኦኬክስ፣ አራተኛው ደግሞ ቢትጌት ነው። እነዚህ ላይ በኢትዮጵያ ብር ፒቱፒ ትሬድ ማድረግ ትችላላችሁ። ሁለተኛው የትሬዲንግ አይነት ደግሞ ስፖት ትሬዲንግ ይባላል። ወደ ኤክስቼንጃችሁ ከገባችሁ በኋላ እዚህ ጋር ትሬድ የምትላይ ሷስ በመገቡበት ጊዜ ይህን ኢንተርፌስ ያመጣላችኋል። እና የስፖት ትሬዲንግ የሚለው ነገር ምንድን ነው? እናንተ ባላችሁ ዩኤስዲቲ ሊሆን ይችላል የሆነ ኮይን ዝቅ ሲል ተገዙና ከዛ በኋላ ከፍ ሲል ደግሞ ሸጣችሁ ፕሮፊቴብል የምትሆኑበት የትሬዲንግ አይነት ነው። እና ስፖት ትሬዲንግ ከሌሎቹ አንጻር ሪስክ ፍሪ የሚባል የትሬዲንግ አይነት ሲሆን ሪስክ ፍሪ የማይሆንበትም አጋጣሚ ያለ። እሱ ምንድነው? ኮይኖችን የምገዙበት ወይም የሆነ ቶክን የምገዙበት ብራችሁ አሁን ላይ የሚያስፈልጋችሁ ከሆነና ያስፈልጋችሁ ከሆነ ኮይኖችን የምገዙት በጣም ሪስክ አለው። እንዴት ካላችሁኝ ደግሞ ለምሳሌ እዚህ ጋር የምትመለከቱን ኮይን ዝቅ በሚልበት ጊዜ ገዛችሁ። ከገዛችሁ በኋላ ወዲያውኑ ጨምሮ እናንተ ፕሮፊታብል ሆናችሁ ትሸጣላችሁ ማለት አይደለም። ከገዛችሁት በኋላ ራሱ በጣም ሊወርድ ይችላል። በዚህን ጊዜ ፕሮፊቴብል እስክትሆኑ ድረስ ወይም ደግሞ ከገዛችሁበት ዋጋ እስኪጨምር ብዙ ጊዜያቶች ሊፈጁ ይችላሉ። በዚህን ጊዜ ደግሞ መታገስ አለባችሁ እና በዚህን ጊዜ ብሩ እያስፈለጋችሁ ከሆነ የገዛችሁበት ደግሞ ብሩ የሚያስፈልገበት ታይም ሲደርስና ሲያስቸኩላችሁ ኪሳራ ውስጥ ሆናችሁ ትሸጡታላችሁ። በዚህን ጊዜ ደግሞ ሪስክ ያለው ትሬድ። ነገር ግን አሁን ላይ ለአስቸኳይ ነገር የማያስፈልግ ብር ተጠቅማችሁ ኮይኖች የምገዙ ከሆነ ጊዜ በኋላ በጣም ፕሮፊቴብል ትሆናላችሁ። ምክንያቱም ለብዙ ጊዜ ሆልድ አድርጋችሁ መቆየት ስለምችሉ ማለት ነው። እና ስፖት ላይ የተለያዩ ኮይኖችን ትሬድ ማድረግ ትችላላችሁ። ከእነዚህ መሃል እንደ ቢትኮይን፣ አልት ኮይኖች እንደ ስዊስ፣ ሶላና እና የመሳሰሉትን ኮይኖች ምን ማድረግ ትችላላችሁ? ትሬድ ማድረግ ትችላላችሁ። እና ስፖት ላይ ትሬድ ማድረግ ፍላጎቱ ካላችሁ ስኪሉ ማዳበር የምትፈልጉ ከሆነ በኦኬክስ እንዴት አድርጋችሁ ስፖት ላይ ትሬድ ማድረግ ሙሉ ቱቶሪያል ስለሰራላችሁ ሊንኩን ከታች ዲስክሪፕሽን ላይ ታገኛላችሁ፣ እሱን መመልከት ትችላላችሁ ማለት ነው። በሶስተኛ የምናየው ደግሞ ፊቸር ትሬዲንግ ነው። ፊቸር ትሬዲንግ ልክ እንደ ፎሬክስ ትሬዲንግ ሲሆን ከረንሲዎችን ፎሬክስ ላይ ትሬድ እንደምናደርጉ ሁሉ እዚህ ደግሞ ኤክስቼንጆች ላይ ክሪፕቶ ላይ ደግሞ የተለያዩ ሜም ኮይኖችን፣ አልት ኮይኖችን እንደ ሶላና፣ ቢትኮይን የመሳሰሉትን ትሬድ በማድረግ ፕሮፊቴብል የምንሆንበት አንዱ የትሬዲንግ አይነት ነው። እና ፊቸር ትሬዲንግን ለማግኘት እዚህ ጋር ፊቸር የምትል ኦፕሽን ታገኛላችሁ። እሱ ውስጥ ትገባላችሁ። ሁሉም ኤክስቼንጆች ፊቸር የሚለውን የትሬዲንግ አይነት ታገኛላችሁ። እና ፊቸር ትሬዲንግ ከሌሎቹ ለየት የሚያደርገው ነገር ምንድነው? ሃይ ሪስክ ሃይ ሪዋርድ የሆነ የትሬዲንግ አይነት ነው። ማለትም በጣም ሪስክም አለው፣ በዛው ልክም ደግሞ ብዙ ሪዋርዶችን ታገኛላችሁ። ፊቸር ትሬደር ለመሆን ምን አይነት ነገሮችን ያስፈልጋችኋል? ልክ እንደ ፎሬክስ ብዙ ጊዜያቶችን የሚወስድ የትሬዲንግ አይነት
አይነትን ለመማር ምክንያቱም በውስጡ በርካታ ቱሎችን የያዘ የትሬዲንግ አይነት እና ፊቸር ላይ በደንብ ፕራክቲስ የምታደርጉ ከሆነ ዴሞ ላይ በደንብ ከተለማመዳችሁና እያንዳንዱን ነገር ካወቃችሁ በተለይ ደግሞ የራሳችሁን ስትራቴጂ ማውጣት ከቻላችሁና እያንዳንዱን ኢንዲኬተሮች አድርጋችሁ መጠቀም እንዳለባችሁ ካወቃችሁ ፊቸር ላይ ትሬድ በማድረግ ብቻ እጅግ በጣም ብዙ ዘገናኝ ብሮችን መስራት ትችላላችሁ። ለምሳሌ $10 ወደ 50 ወደ $100 መቀየር ትችላላችሁ ማለት ነው። ይህን ደግሞ ለማድረግ ወዲያውኑ የምትጀምሩት ነገር አይደለም። በውስጡ በጣም ብዙ ነገሮችን ይዟል። እኔም ከዚህ በፊት እንዴት አድርጋችሁ ከዜሮ ፊቸር ላይ ትሬድ መጀመር በተለያዩ ኤክስቼንጆች አሳይቻችኋለሁ። በሜክስ አሳይቻችኋለሁ፣ በባይናንስ እና በባይቢት አሳይቻችኋለሁ። ሶ ከፊቸር ጋር የተገናኙ ዲቴል ቪዲዮዎችን ቱቶሪያሎችን ከፈለጋችሁ ወደ ዩቲዩብ ቻናል ላይ ከገባችሁ በኋላ እዚህ ጋር ፕሌሊስት ምትላለች እሷ ስገቡ ፊቸር ኤንድ ስፖት ትሬዲንግ ለጀማሪዎች የሚል ታገኛላችሁ። ሶስት ውስጥ በምገቡበት ጊዜ የተለያዩ ቪዲዮዎችን ታገኛላችሁ እና እነዚህ ቪዲዮዎች በመመልከት የመጀመሪያውን ስቴፕ መጨረስ ትችላላችሁ። ከዛ ሲቀጥል ደግሞ ሌሎች ነገሮችን በጊዜ ሂደት መማር እና በሶስተኛ ላይ የምናገኘው ፕሮፊቴብል የሚያደርጋችሁ በዛው ልክም ሪስክ ያለው የትሬዲንግ አይነት ፊቸር ትሬዲንግ እንለዋለን ማለት። በመጨረሻ የምናየው ደግሞ ኮፒ ትሬዲንግ እንለዋለን። ኮፒ ትሬዲንግ ማለት ልክ እንደ ስሙ የሰውን ስትራቴጂ ወይም ደግሞ የትሬዲንግ ሲስተምን ኮፒ በማድረግ ትሬድ የምናደርገው የትሬዲንግ አይነት ነው። ይህን ኮፒ ትሬዲንግ የሚለውን ፊቸር ለማግኘት እዚህ ጋር ሞር ሚሎስ ከገባችሁ በኋላ እዚህ ጋር ፊቸር ሚሎስ ታገኛላችሁ። ፊቸር ሚሎስ በምገቡበት ጊዜ እዚህ ጋር በምትዩት መልኩ ኮፒ ትሬድ የሚል ታገኛላችሁ። ውስጥ ትገባላችሁ። እኔ እዚህ ጋር ማሳያችሁ በሜክስ ነው። ነገር ግን እናንተ በሌሎችም ኤክስቼንጆችም ይሄን ስቴፕ ተከትላችሁ ማግኘት ይችላል። እና ኮፒ ትሬድ ወደ ሚሎስ በምገቡበት ጊዜ እዚህ ጋር ትሬድ የሚያደርጉ የተለያዩ ሰዎችን ታገኛላችሁ። እዚህ ጋር የምታገኟቸው ሰዎች ፕሮፊቴብል የሆኑ በቀን ውስጥ በጣም ብዙ ፐርሰንት ፕሮፊቴብል የሚሆኑ የተለያዩ ሰዎች ናቸው። ሶ እነሱን ፎሎ እያደረጋችሁ የእነሱን ስትራቴጂ እየተከተላችሁ ኮፒ እያደረጋችሁ ፕሮፊቴብል መሆን ትችላላችሁ። ግን እዚህ ጋር ማወቅ ያለባችሁ 50 ነው። ማለትም 50% ዊል ሊያደርጉ ይችላሉ ወይም ፕሮፊቴብል ልትሆን ትችላላችሁ። 50% ደግሞ ሉዝ ሊያደርጉም ይችላሉ። ሁልጊዜ ትሬዲንግ ላይ ፕሮፊቴብል መሆን የለም ሉዝም ስለሚያጋጥም ማለት ነው። ሶ እዚህ ኮፒ ትሬድ የሚለው ከገባችሁ በኋላ እንደምታዩቸው የተለያዩ ቶፕ የሚባሉ ትሬደሮችን ታገኛላችሁ። ለምሳሌ እዚህ ጋር መጀመሪያ ላይ የምትመለከቱት ትሬደር በ7 ቀን ውስጥ ያስመዘገበው ፒኤንኤል ወይም ደግሞ ያገኘው ፕሮፊት ብትመለከቱት ወደ $560 ከ43 ሳንቲም ፕሮፊቴብል ሆኗል። እንደዚሁም ደግሞ 26% ምንድነው ፕሮፊቴብል ሆኗል። እነዚህ ሰውዬ ኮፒ ለማድረግ ከፈለጋችሁ ኮፒ ነው ተጭናችሁ ኮፒ ማድረግ ትችላላችሁ። በመጀመሪያ ግን ምን ማድረግ አለባችሁ? ወደ ኮፒ ትሬዲንግ አካውንታችሁ ዶላሮችን ማስገባት አለባችሁ። ሌላው እዚህ ጋር ደግሞ ማወቅ ያለባችሁ ነገር በማንኛውም አማውንት ኮፒ ማድረግ ትችላላችሁ ማለት አይደለም። ለምሳሌ እዚህ ጋር የምትመለከቱት ግለሰብ ይሆናል ሊሚት አስቀምጧል። ማለትም ለምሳሌ በትንሹ ከዚህ ሰውዬ ጋር ኮፒ ትሬድ ማድረግ የምችሉ ወይም ደግሞ እሱን ፎሎ ማድረግ የምችሉት $90 ጀምሮ ሊሆን ይችላል ወይም ደግሞ $80 ጀምሮ። አብዛኞቹ ሚኒመም የሚያስቀምጡት ካፒታል $50 ነው። ከዛ በታች ካላችሁ የእነሱን ኮፒ አድርጋችሁ ትሬድ ማድረግ አችሉም። እነሱ የሚያስቀምጡት የራሳቸው ሊሚት ነው። እሱን እናውቃችሁ ተገባላችሁ። ወደፊት የተብራራ ቪዲዮ ስለመሰራላችሁ እሱን መመልከት ትችላላችሁ። እና በመጨረሻ ያየነው ኮፒ ትሬዲንግ እንለዋለን። እና ተመልካዮቼ ክሪፕቶ ትሬዲንግ ሲሆን ኮይን ገዝቶ መሸጥ ብቻ ሳይሆን በውስጡ እነዚህን የምታዩቸውን የትሬዲንግ አይነቶችን ታገኛላችሁ። እነዚህ ብቻ ሳይሆኑ ሌሎችም የትሬዲንግ አይነቶችንም በውስጣችሁ ኤክስቼንጆች አካተዋል። ሶ ከነሱ እናንተ አንዱ ላይ አተኮራችሁ በመስራት ፕሮፊቴብል መሆን ትችላላችሁ። የሚያስፈልጋችሁ አንድ ኤክስቼንጅ መምረጥ ነው በመጀመሪያ ደረጃነት። ከዛ ኤክስቼንጅ ጋር በደንብ ትዋዳላችሁ። ካወቃችሁት በኋላ ደግሞ እነዚህ ስራዎች ለመስራት ቬሪፋይ ማድረግ አለባችሁ በኬዋይሲ ማለትም በፓስፖርት ወይም በናሽናል አይዲ ቬሪፋይ ትጨርሳላችሁ። ከዛ የተለያዩ ቱቶሪያሎችን እየተመለከታችሁ መስራት ትችላላችሁ። የሰሯቸው ቪዲዮዎች ከፈለጋችሁ ቅድም ባሳያችሁ መንገድ ፕሌሊስት ውስጥ ማግኘት ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ ቲፖች ለማግኘት ላይክ ፎሎ ማድረግ እንዳይረሳ።